አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የመኪያቲዮ ተከታታዮች እንደምን አላችሁልኝ? እኔ አልሐምዱሊላህ። እንግዲህ ዛሬ ይዤላችሁ የመጣሁት የፉል አሰራር ባቄላ ወጥ ነው። ያኔ ባቄላ የፉል አሰራር ነው ይዤላችሁ የመጣሁት ማለት ነው። ተመልካቾቼ ተከታተሉ። መጀመሪያ ሽንኩርት ከተፍኩኝ፣ ሽንኩርቱን አቁላላሁ። ከዛ ዘይት ጨመርኩ። ከዛ ቲማቲሙን በመብሸራ ተበሸርኩ በኋላ ቲማቲሙን ጨመርኩ ማለት ነው። ከዛ ትንሽዬ ጨው አድርጌበታለሁ እና ያው እንደዚህ እንትን እያለ ነው ማለት ነው። ተመልካቾች እንግዲህ ፉል ይባላል። ያው በዚህ በእኛ ባለንበት ፉል ነው የሚባለው። ቆይ ፉሉን ላሳያችሁ፣ ተካፈሉ። እንግዲህ ተመልካቾች ፉል የሚባለው ይሄ ነው ማለት ነው። ይሄ ነው ምን ይላል እስኪ? ፉል መደመስ ነው የሚለው ሳዳ ፉል ነው። ያኔ ይሄ ፉል ምንድን ነው በሀገራችን የሚባለው? ባቄላ ማለት ነው። ይሄንን ነው የምንሰራው ዛሬ ተመጣ እንግዲህ ተመልካቾቼ ማለት ነው። ፉሉን እዚህ ላይ ገለበጥኩትና እዚህ ላይ ገልብጬ በብርጭቆ ነገር ያኔ ዳጥ አረኩት። አሁን ይሄ ፉሉ ነው። መጀመሪያ ሀባ ነበረ፣ በፍሬው ነበረ እዛ ኦልባው ውስጥ ያለው። አሁን ዳጥ አረኩት፣ በብርጭቆ ነገር ዳጥ አረኩት ማለት ነው። ከዛ ኩሽናው ላይ ጨምረዋለሁ። አሁን ይሄንን ማለት ነው። እንደዚህ ዳጥ ካረግነው በኋላ ኩሽናው ላይ ጨምረዋለሁ። አያችሁ ተመልካቾች፣ አሁን ያንን ዳጥ ያረግነው ፉል ማለት ነው እዚህ ላይ ጨመርነው ማለት ነው። እዚህ ላይ ጨመርነው። አሁን ኩሽናችን ላይ እየጨመርነው ነው ማለት ነው። በቃችሁ። መጀመሪያ ሽንኩርት እንከትፋለን። ከዚያ ሽንኩርታችንን እናቁላለን። ነጭ ሽንኩርት ከትፍ ያለውን ጨምር ያለው። ከዛ ቲማቲም ያኔ ዘይቱን ካረኩ በኋላ በሽንኩርቱ ላይ ከዛ ደግሞ ቲማቲሙን ከዛ ጨውም ትንሽ አድርጌያለሁ ማለት ነው። አሁን ደግሞ ፉሉን ባቄላውን ዳጥ አድርጌ ጨመርኩት ማለት ነው። እንግዲህ አብራችሁን ቆዩ። ግን መብራቱ አንቺ እየወላህ ይወጡን ከረር ራሱ እየቀየረ ምንድን ነው? ዳቦ ነው እሱ። ገና ጣድኩት ጥቼው ልጁና እንግዲህ ተመልካቾቼ እንደዚህ ወጣችን ክሽን እያለች ነው። ፉል ነው የሚባለው በአረበኛ፣ በእኛ ደግሞ ባቄላ ማለት ነው። ያው እንደዚህ ካዘጋጀነው በኋላ እንትን እንላለን ማለት ነው። ምንድን ነው ስሙ? እንበላለን በኤሽ በቂጣ። ኤሽ የሚባለው በአማርኛ ቂጣ ነው መሰል፣ ኩብዝ ይባላል፣ ኤሽ ይባላል። እና በሱ ነው ማለት ነው የምንበላው ልጆቼ እና ተመልካቾቼ። በዚህ መልኩ ጨርሰናል ማለት ነው። ያው እንግዲህ እንደዚህ አድርጋችሁ ፉል መብላት የፈለጋችሁ በዚህ መልኩ አዘጋጅታችሁ መብላት ትችላላችሁ። አመሰግናለሁ።